ጤና ይስጥልኝ ውድ ሄሎ ኤአይ ቻናል ተከታታዮች እንኳን ወደ ቻናሌ በድጋሚ መጣችሁ። ዛሬ ቃል በገባሁላችሁ መሰረት የኤአይ ስልጠናችንን እንጀምራለን ማለት ነው። ስልጠናውን ከመጀመሪያ በፊት እዚህ ቪዲዮ ላይ መቆየት ያለባችሁ ኤአይን ከመጀመሪያው ማለትም ከዜሮ ጀምሮ መማር የምትፈልጉ ሰዎች ማለት ነው። ሌሎቻችሁ የተወሰነ ስለ ኤአይ የተወሰነ ስቴፕ ይጃለው የምትሉት ይሄ ቪዲዮ ማየት ላይ ይጠበቅባችሁ ይችላል። ቀጣይ ቪዲዮዎች ላይ ማለትም ሰከንድ ሌቭል እንገናኝ ማለት ነው። ይሄን ቪዲዮ እስከ መጨረሻው ማየታችን ምንድነው የሚጠቅመን ነገር ማለትም ከዚህ ቪዲዮ መጨረሻ ምንድነው የምናገኘው ነገር፣ መጀመሪያ ለኤአይ ትምህርት ምን አይነት የአይምሮ ዝግጅት ያስፈልገናል፣ ሁለተኛው ደግሞ ኤአይ ምንድነው ጀነራሊ፣ ሶስተኛ ለኤአይ ለመጀመር የሚያስፈልጉ ቀላል መንገዶች፣ አራተኛው ደግሞ የተወሰኑ የኤአይ ቱልሶችን እንሰጣችኋለሁ ማለት ነው። ከምንድነው የምንጀምረው? ስለ ኤአይ የሚነገሩ ውሸቶችን ከማጥራት እንጀምራለን። ኤአይ ኮምፕሊኬት ነው ይባላል፣ ማለትም ውስብስብ ነገር ነው። ኤአይ ውስብስብ ነገር አይደለም። እንደ ማንኛውም ቴክኖሎጂ ስትጀምሩት ግራ ያጋባል፣ ግን እየተለመደ የሚሄድና እየቀለለ የሚሄድ ነገር ነው ማለት ነው። ሁለተኛው ደግሞ ኮዲንግ ይጠይቃል። ኤአይ እንደ ጀማሪ ኮዲንግ አይጠይቅም። ቱልሶች ዲቨሎፕ ለማድረግ ስትፈልጉ በዛ ሰዓት ነው ኮዲንግ የሚጠይቀው። እሱም ደግሞ እንደ ድሮ አይደለም፣ ሙሉ ሴታፕ ኮዲንግ አይደለም የሚጠይቀው ማለት ነው። የተወሰነ ነገር ነው፣ እሱም በሂደት የምትማሩት ነገር ነው ማለት ነው። ሶስተኛው ነገር ደግሞ ነው ምንም ነገር ከዚህ በፊት አላውቅም፣ ስለ ኤአይ ዜሮ ሌቭል ላይ ነኝ። እንዴት ነው ድንገት ተነስቼ የኤአይ ባለሙያ ሆነው የሚለውን ነገር ደግሞ እሱ ከራሳችሁ የሚመጣ ማስፈራሪያ ነው። ባይ ዘ ዌይ አንድ ሰው ስልኩን አንስቶ ቪዲዮ ቀርጾ ቲክቶክ እና ፌስቡክ ላይ ኤዲት አድርጎ እየፖሰተ ኤአይን መልመድ የማይችልበት ምንም ምክንያት የለም። ማለት ያን ያህል ሲምፕል ነገር ነው ለማለት ነው። ከመጀመሪያው ስቴፕ እንጀምርና ለኤአይ የሚያስፈልጉ ማይንድ ሴቶች ምን አይነት ናቸው ኤአይን ስንማር ማለት ነው። በመጀመሪያ ሁሉንም ነገር አትሞክሩ። ሁሉንም ነገር ለመሞከር አትቸኩሉ። ማለትም አሁን ላይ በየጊዜው አዳዲስ የኤአይ ቱልሶች ዲቨሎፕ ይደረጋሉ በየጊዜው ማለት ነው። በየቀኑ በጣም ብዙ እና በቀን 100 ምናምን ማስታወቂያ ልታዩ ትችላላችሁ፣ የተለያዩ አይነት ኤአይ ቱልሶች ማለት ነው። ሁሉንም ብትሞክሯቸው ግን እና ሁሉንም ቼክ ብታደርጓቸው ነጥራችሁ ጨምቃችሁ የምታወጡት ከዛ ሁሉ ከ100 እና 150 ሞክራችሁ 8 10 ራሱ አይሞላም። አብዛኞቹ ተመሳሳይ ናቸው። ስለዚህ ሁሉንም ነገር በመሞከር ራሳችሁን ነው የምታወዛግቡት፣ ጊዜያችሁን ነው የምትጨርሱት፣ ገንዘባችሁን ነው የምትጨርሱት። ምክንያቱም አብዛኛዎቹ ቱልሶች አፕግሬድ ይጠይቃሉ። ሁሉንም ነገር መሞከር የለባችሁም ማለት ነው። ለራሳችሁ የሚያስፈልጋችሁን ብቻ ላይ ፎከስ ታደርጋላችሁ፣ ትኩረት ታደርጋላችሁ። ሁለተኛው ነገር ደግሞ ቁጭ ብላችሁ ብቻ ቪዲዮ አትመልከቱ። ሲሪየስሊ ቁጭ ብሎ በማየት ብቻ የሚገባ ትምህርት የለም። የሆነ ነገር ትምህርት ወሰዳችሁ አይደለ? ስለሆነ ነገር ተማራችሁ፣ ያንን ነገር ለማዳበር ደጋግማችሁ መሞከር አለባችሁ። ስትለማመዱት እዛ ነገር ላይ ፕሮፌሽናል ትሆናላችሁ። መጀመሪያ ግራ ያጋባችኋል፣ ከዛ የተወሰነ ትለምዱታላችሁ፣ ከዛ በኋላ ፕሮፌሽናል ትሆናላችሁ። እንደዛ ነው ስቴፑ ሁሉም ነገር ላይ ማለት ነው። ስለዚህ ቁጭ ብሎ ቪዲዮ በማየት ብቻ የሚገባ ትምህርት የለም። ዝም ብላችሁ ቪዲዮ አትመልከቱ። ሶስተኛው ነገር ደግሞ ግራ መጋባት አለ። ሁሉም ነገር አዲስ ሲጀመር ግራ ያጋባል። ስለዚህ ግራ መጋባትን ኦኬ ብላችሁ ተቀበሉ። ግራ ስትጋቡ ወይም የሆነ ነገር ግር ሲላችሁ ትታችሁ አትሂዱ ማለት ነው። አትተውት። እነዚህ 3 ማይንድ ሴቶች ያስፈልጋሉ። በመቀጠል ወደ ሁለተኛው አጀንዳ ስገባ ኤአይ ምንድን ነው? ጀነራሊ ኤአይ ምንድን ነው? ማሽን ነው። ምን አይነት ማሽን ነው? መማር የሚችል ማሰላሰል የሚችል ምላሽ መስጠት ወይም ደግሞ ውሳኔ መስጠት የሚችል ማሽን ነው። ማሰላሰል የሚችል ስንል ማሰብ ማለት አይደለም። ኤአይ አያስብም፣ ሰው አይደለም። ኤአይ ማሽን ነው። ስለዚህ እናንተ የምትሰጡትን ዳታ ያጠናክርና አቀነባብሮ ትክክለኛ አስመስሎ ያመጣዋል ማለት ነው። እናንተ የምትሰጡት ዳታ ትክክለኛ ከሆነ ውጤታችሁ አሪፍ ይሆናል። እናንተ የምትሰጡት መረጃና የምትሰጡት ዳታ የተሳሳተ ከሆነ የምታገኙት ውጤት የተሳሳተ ይሆናል ማለት ነው። ኤአይ መማር ይችላል ማለትም እናንተ ናችሁ የምታስተምሩት። እናንተ በምትሰጡት መረጃ ትምህርት ይወስዳል። ስለዚህ እናንተ እያስተማራችሁት እያሰለጠናችሁ ትሄዳላችሁ። እናንተ ጎበዝ አስተማሪ ከሆናችሁ ኤአይ ጎበዝ ተማሪ ነው። ሌላው ደግሞ ኤአይ ትምህርትን ለመጀመር ቀላሉ መንገድ ምንድነው? በመጀመሪያ የኤአይ ቱልሶችን መጠቀም ነው። የተወሰኑ ኤአይ ቱልሶችን መጠቀም ወይም ዩዘር መሆን ነው። ከምንድነው የምንጀምረው? መጀመሪያ ቻት ጂፒቲ ከዚህ በፊት ቪዲዮ ሰርቼ ነበረ። እሱን ከላይ አስቀምጥላችኋለሁ የቪዲዮ መጨረሻ ላይ። ቻት ጂፒቲ ምን ያደርጋል? አይዲያ ማፍለቅ ይችላል። ማለትም አዳዲስ ሀሳብ ይሰጣችኋል። የቢዝነስ ሀሳብ፣ የቪዲዮ ሀሳብ፣ ኮንቴንት ክሪኤት ለማድረግ የተለያዩ ነገሮች ሀሳብ ይሰጣችኋል። ራይቲንግ ስክሪፕት ይጽፋል። ለመጽሐፍ ሊሆን ይችላል፣ ለፊልም ሊሆን ይችላል። ስክሪፕት ድብና አድርገው ይጽፍላችኋል ማለት ነው። ሌላው ደግሞ ካንቫ ኤአይ ተምኔል መስራት ትችላላችሁ። ካንቫ ኤአይ
ቪዲዮ ኢንትሮ እና አውትሮ ማዘጋጀት ትችላላችሁ። ሲቪ መጻፍ ትችላላችሁ። በጣም ብዙ ጥቅሞች አሉት። ዲስክሪፕሽን ላይ አስቀምጥላችኋለሁ የኔን ተምኔል ማለት ነው። ሶ በነፃ ገብታችሁ ተምኔል ማዘጋጀት ትለማመዳላችሁ። ማለትም ፎቶ መቀየር፣ ጽሁፉን ወደ ራሳችሁ ማምጣት፣ ሻዶ መስራት፣ የተለያዩ ነገሮችን ካንቫ ኤአይ ላይ እንድትማሩ ከስር ዲስክሪፕሽን ላይ ያስቀምጣለሁ። ገብታችሁ ቼክ አድርጉት ማለት ነው። ተለማመዱበት። ደግሞ ቪዲዮ ጀነሬት ማድረጊያ ሃይጅን አፕሊኬሽን የላቸውም፣ ዌብሳይት ነው ስቲል። ስልካችሁም ላይ ሊሆን ይችላል፣ ላፕቶፓችሁም ላይ ሊሆን ይችላል። ሃይጅን በጉግል ክሮም ሰርች አድርጉና hygiene.io ገብታችሁ ቪዲዮ ጀነሬት ማድረግ ትችላላችሁ። ማለትም የራሳችሁን ፎቶ ብቻ አስገብታችሁ ቪዲዮ ጀነሬት ማድረግ ይችላል። ፎቶ እንዲናገር ማድረግ ይችላል ማለት ነው። እዚህ 4 ቱልሶችን መሞከር አለባችሁ ማለት ግን አይደለም። ከእናንተ ጋር የሚሄደውን ብቻ መርጣችሁ ተለማመዱበት። ቻትጂፒቲ ኮመን ነው፣ ምክንያቱም ለየትኛውም ስራችሁ ስክሪፕት ይጽፋል፣ ቢዝነስ ያማክራል፣ አሲስታንት ነው፣ ኮወርከር ነው፣ ሁሉንም ነገር ነው። ቻትጂፒቲ ኮመን ነው። ካንቫ ኤአይ ቪዲዮ ጀነሬት የምታደርጉ ከሆነ ማለትም ለሶሻል ሚዲያ ኢንትሮ እና አውትሮ ትሰሩበታላችሁ፣ ተምኔል ትሰሩበታላችሁ። ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን። የኔን ተምኔል በመጠቀም ወደ ራሳችሁ መቀየርና መለማመድ ትችላላችሁ፣ ምክንያቱም ክፍያ ስለሚጠይቅ። ዲስክሪፕሽን ላይ ግን የማስቀምጠው ነፃ ስለሆነ ገብታችሁ መለማመድ ትችላላችሁ። በተረፈ ይህንን ቪዲዮ እስከ መጨረሻው ካያችሁ እንኳን ደህና መጣችሁ። ከዜሮ ሌቭል ወደ መጀመሪያው ሌቭል ተሸጋግረናል ማለት ነው። በቀጣይ ቪዲዮ ከመጀመሪያው ሌቭል ወደ ሁለተኛ ሽግግራችን እናደርጋለን ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።